ብልህ ሰዎችን ከብዙ ሰዎች የሚለያቸው ትልቅ ሚስጥር ምን ይመስላችኋል? እናንተስ ብልህ ናችሁ ወይስ አይደላችሁ? ከአብዛኛው ሰው ለየት የሚያደርጋችሁ የብልህነት ወይም የስማርትነስ ባህሪያትን አላችሁ? አንደኛው ብልህና ሳቢ ወይም ስማርት ኤንድ አትራክቲቭ የሚባሉ ሰዎች የሚታወቁበት መገለጫቸው የማወቅ ጉጉት ነው ወይም ኪሪዮሲቲ። እነዚህ ብልህ ሰዎች አዲስ ነገር ለማወቅ በጣም ጉጉት አላቸው። ሁሌም ህይወታቸው ላይ አዲስ ነገር ለመጨመር በጣም ዝግጁ ናቸው። ሁሌም ይጠይቃሉ፣ ይማራሉ፣ ይመራመራሉ። ነገር ግን የሚጠይቁት ወይም የሚመራመሩት ጀስት እውቀቱን ይዘው ለመቀመጥ አይደለም። ኦብቪየስሊ እውቀት ማለት ጀስት አውጥተን የምናስተምረው ወይም ደግሞ ለሰዎች የምንነግረው አስ ኢንፎርሜሽን ለሰዎች ሼር የምናደርገው ነገር ብቻ አይደለም። እውቀት ማለት የምንኖረው ነው። ስለዚህ እነዚህ ብልህ ሰዎች በእርግጥም የሚያውቁትን ነገር የሚኖሩ ናቸው። የሚፈልጉትን ወይም ደግሞ አሳደው አስሰው ያገኙትን ኢንፎርሜሽን ወደ ህይወታቸው ያስገቡታል። ህይወታቸው ላይ ለውጥ እንዲያመጣ ያደርጉታል። ይህንን ማድረጋቸው ደግሞ ከብዙ ሰዎች የተለየ ውጤትን እንዲያመጡ ያደርጋቸዋል። የተለየ ቦታ ላይ እንዲገኙ፣ የተለየ የስኬት ደረጃ ላይ እንዲገኙ ያደርጋቸዋል። እውቀት ብቻውን ምንም አያደርግም። ያንን እውቀት ግን ልንኖረው ይገባል። አሁን ላይ የኢንፎርሜሽን ችግር የለም፣ ወይም ደግሞ ይሄ የቲዎሪቲካል እውቀት ችግር የለም። ነገር ግን ያንን የምናውቀውን ነገር ወደ ተግባር እስካላመጣ ነው ድረስ ወይም ፕራክቲካል የምንባል አይነት ሰዎች እስካልሆንን ድረስ ከየትም የምናመጣው ስኬት ወይም ለውጥ የለም። ይህ የማወቅ ጉጉታቸው ደግሞ ምን ያደርጋቸዋል? አዲስ ነገር መፍጠር እንዲችሉ፣ አዲስ እውቀትን እንዲያገኙ፣ ከሌሎች በተለየ መንገድ ነገሮችን መረዳት እንዲችሉ ያደርጋቸዋል። አእምሯቸውን ክፍት ያደርገዋል። ጠለቅ ያለ እውቀት እንዲኖራቸው ያደርጋቸዋል። እንዲሁም ደግሞ ይህ መገለጫቸው ወደፊት ከሚገጥማቸው ከባባድ ስህተቶችና ውድቀቶች ያድናቸዋል። ኔትወርካቸውን በጣም ሰፊ ያደርገዋል። ከብዙ ሰዎች ጋር እንዲተዋወቁ፣ ሶሻልም እንዲሆኑ ያደርጋቸዋል። ሁለተኛው ጋር ደግሞ እንምጣ። ሁለተኛው እነዚህ ብልህና ሳቢ የሚባሉ ሰዎች የሚታወቁበት መገለጫቸው ክፍት አስተሳሰብ ወይም ይሄ አዎንታዊ አስተሳሰብ ኦፕን ማይንድነስ ልንለው እንችላለን። እነዚህ ሰዎች ለብዙ ነገሮች ክፍት ናቸው ወይም ነገሮችን በአዎንታዊ መንገድ የመመልከት አቅማቸው በጣም ከፍተኛ ነው። ይህንን የሚያደርጉት በጣም ብዙ ነገር ስለሚያገኙበት ነው። ኦፕን ማይንድድ መሆናቸው ነገሮችን ቀለል አድርገው እንዲመለከቱ፣ ለብዙ ነገሮች ወይም ለብዙ ችግሮች መፍትሄ ማቅረብ የሚችሉ አይነት ሰዎች ሆነው እንዲገኙ ያደርጋቸዋል። ምንም አይነት ችግር ህይወታቸው ውስጥ ይምጣ፣ ምንም አይነት ከባድ ቻሌንጅ ይግጠማቸው፣ ያንን ቻሌንጅ እንዴት ማለፍ እንደሚችሉ በሚገባ ያውቃል። ይህንን እውቀት ደግሞ የሚያገኙት ነገሮችን በተለያዩ አቅጣጫ መመልከት ስለሚችሉ ነው። ይህ ነገሮችን በተለያየ መንገድ ወይም በተለያየ አቅጣጫ የመመልከት ባህሪያቸው ወይም ልማዳቸው ኢቭን የሰዎችንም ችግር መቅረፍ እንዲችሉ ያደርጋቸዋል። ይህንን ባህሪያቸውን አጥብቀው መያዛቸው ሌሎች ሰዎች ማለፍ ያልቻሉትን ቻሌንጅ በቀላሉ ማለፍ እንዲችሉ ያደርጋቸዋል። እንዲሁም ደግሞ ብዙ ሰዎች ከነሱ መማር እንዲችሉ ያደርጋቸዋል። ኦፕን ማይንድድ ሆናችሁ ማለት በብዙ ፐርሰንት ጭንቀታችሁን ትቀንሳላችሁ፣ ከስትረስ ትወጣላችሁ፣ ከዲፕሬሽን ትወጣላችሁ፣ ነገሮችን አስፍታችሁ ትመለከታላችሁ። በጣም መጥፎ ነገር በህይወታችሁ ቢከሰት እንኳን ከዛ መጥፎ ነገር ውስጥ ጥሩ የሚባለውን ነገር አንጥራችሁ ማውጣት ትችላላችሁ። ይህ ማንነታችሁ ደግሞ በጣም ሲምፕል የሆነ ላይፍ እንድትኖሩ ያደርጋቸዋል። ለዚህ ነው ብልህ ሰዎች ብዙ የማይጨነቁት። ለዚህ ነው ብልህ ወይም ሳቢ የሚባሉ ሰዎች ከሌሎች በተለየ በተረጋጋ መንገድ ህይወታቸውን የሚመሩት። ሶስተኛው ጋር ደርሰናል። ሶስተኛው እነዚህ ብልህ እንዲሁም ደግሞ ሳቢ የሚባሉ ስማርት ኤንድ አትራክቲቭ ሰዎች የሚታወቁበት መገለጫቸው ጥልቅ አስተሳሰብ ነው ወይም ደግሞ ይሄ ክሪቲካል ቲንኪንግ። ክሪቲካል ቲንኪንግ ስንል ጀስት ነገሮችን በጣም ጠለቅ አድርጎ ማሰብ። ምንም ነገር ሊፈጠር ይችላል፣ ምንም ነገር ሊመጣ ይችላል። ምንም አይነት ትላልቅ ሀሳቦች በአእምሯችን ውስጥ ሊመላለሱ ይችላሉ። ምንም አይነት ቻሌንጅ ሊገጥመን ይችላል። ለነዛ ቻሌንጅ ወይም ደግሞ ለሚመጡት ከባባድ ችግሮች ጠለቅ አድርገን ማሰብ ስንችል፣ ለእነሱ ትኩረት ሰጥተን ጊዜ ሰጥተን ስሜታችንን እዛ ላይ አድርገን ኢቭን ጊዜያችንን ሰጥተናቸው ስለነሱ በጥልቀት የምናስብ ከሆነ ችግሮቹ ሁሉ መፍትሄው ያለው እኛው ራሳችን ጋር ነው። የእነዚህ ብልህ ሰዎች ኳሊቲም ይሄ ነው። በጥልቀት ያስባሉ፣ ነገሮችን ያመዛዝናሉ፣ ያወጣሉ፣ ያወርዳሉ፣ ያያሉ፣ ያገናዝባሉ፣ ይመረምራሉ። ከዛ በኋላ መወሰን ያለባቸውን ውሳኔ ይወስናሉ። ለሚወስኑት ውሳኔ ደግሞ ኃላፊነትን ይወስዳሉ። ኃላፊነት እንዲወስዱ የሚያደርጋቸው ነገር ምንድን ነው ካላችሁ፣
ይህ በጥልቀት የማሰብ ልማዳቸው ነው። ምንም ነገር ላይ በጥልቀት አስባችሁ ጊዜ ሰጥታችሁ ትኩረት ሰጥታችሁ አስባችሁበት ብትወስኑ የዛን ነገር ሪስክ ትቀንሱታላችሁ። ዲሳይድ ለማድረግ በዛ ዙሪያም ውሳኔዎችን ለማሳለፍ ብዙ አትቸገሩ። ይህንን ባህሪ ደግሞ ደጋግማችሁ የምታደርጉት ከሆነ ብዙ ውሳኔዎቻችሁ ራይት ይሆናል ወይም ትክክለኛ ውሳኔዎች ይሆናሉ። ብዙ ስህተቶችን ማትሰሩ አይነት ሰዎች ትሆናላችሁ። በዚህ ባህሪያችሁ ደግሞ ብዙ ሰዎችን ማስተማር የምትችሉ ብርቱ፣ ለየት ያላችሁ ሰዎች መሆን ትችላላችሁ። እንደውም ብዙዎቻችን የምናውቀው አባባል ምን ይላል? ብልህ ከሰው ስህተት ይማራል፣ ሞኝ ግን ከራሱ ስህተት ይማራል። ብልህ ከሆናችሁ የምትማሩት ከሰው ውድቀት ነው፣ ከሰው ስህተት ነው፣ ከሰው ጥፋት ነው የምትማሩት። ሞኝ ከሆናችሁ ግን ከራሳችሁ ጥፋት፣ ከራሳችሁ ውድቀት፣ ከራሳችሁ ስህተት ነው የምትማሩት። ስለዚህ ስማርት ለመሆን ወይም ብልህ ለመሆን ከሰዎች ስህተት መማር ይኖርባችኋል። ከሰዎች ስህተት መማራችሁ የእናንተን ስህተት በብዙ ፐርሰንት ይቀንሰዋል። የእናንተን ውድቀት በብዙ ፐርሰንት ይቀንሰዋል። አራተኛው ጋር ደርሰናል። አራተኛው እነዚህ ብልህና ሳቢ ወይም ስማርት ኤንድ አትራክቲቭ የሚባሉ ሰዎች የሚታወቁበት መገለጫቸው የስሜት ብልህነት ነው፣ ወይም ደግሞ ይሄ ኢሞሽናል ኢንቴሊጀንስ። እነዚህ ብልህ ሰዎች የራሳቸውንም ሆነ የሌሎችን ስሜት በቀላሉ መረዳት ይችላሉ። ይህ ማንነታቸው ደግሞ ከብዙ ሰዎች ጋር በጣም ኢንቲሜት የሆነ ሪሌሽንሺፕ ውስጥ ወይም ሞር ሶሻብል እንዲሆኑ ያደርጋቸዋል። ብዙ አይነት ችግሮች ቢገጥማቸው እንኳን እንዴት መወጣት እንደሚችሉ ያውቃል። የስሜታቸው ባሪያ ሳይሆኑ ስሜታቸው ነው የነሱ ባሪያ። ኢሞሽናል ኢንተለጀንት ናቸው ማለት ስሜት የላቸውም ማለት አይደለም። ስሜታቸውን አይገልጹም ማለት አይደለም። ነገር ግን መቼ ስሜታቸውን እንደሚገልጹ መቼ ደግሞ ስሜታቸውን መደበቅ እንዳለባቸው ያውቃል። ኢቨን ሲናደዱ፣ ሲበሳጩ፣ ብዙ ነገሮች ሲበላሽባቸው፣ ብዙ ስህተቶችን ሲሰሩ ወይም ውድቀት ሲገጥማቸው፣ ተስፋ መቁረጥ የሚባለው ስሜት ወደ ህይወታቸው ሲመጣ እንኳን እንዴት መቀበል እንዳለባቸው፣ እንዴት አድርገው ሰዎች እንዲረዷቸው ማድረግ እንደሚችሉ በሚገባ ያውቃሉ። ይህ እውቀታቸው ደግሞ ከብዙ ሰዎች ለየት ያደርጋቸዋል። ብዙ ሰዎችን በቀላሉ እንዲረዷቸው መንገዱን ይከፍታሉ። ቀለል ያሉ በጣም ፍሌክሲብል የሆኑ ሰዎች ናቸው ማለት ነው። ሲምፕል የሆነ ላይፍን ይኖራሉ። በጣም ከጭንቀት የጸዳ ህይወትን ይኖራሉ። ኦቨርቲንክ የማድረግ ፕሮባቢሊቲያቸው በጣም ዝቅተኛ ነው። ኦቨርቲንኪንግ ውስጥ የማይገቡ ከሆነ ደግሞ ብዙ ነገሮችን ሰከን ብለው ማድረግ ይችላሉ። ብዙ ነገሮች ላይ ትክክለኛ የሆኑ ውሳኔዎችን ማሳለፍ ይችላሉ። እንደዚህ አይነት ትክክለኛ ውሳኔዎችን መወሰናቸው ደግሞ በቀላሉ ስኬታማ ያደርጋቸዋል። ብትማሩ፣ ብታውቁ፣ የእውቀት ባለቤት ብትባሉ፣ በዲግሪ ላይ ዲግሪ ወይም በዲግሪ ላይ ማስተርስ ከዛም ፒኤችዲ እያላችሁ ትልቅ የትምህርት ደረጃ ላይ ብትደርሱ እንኳን ኢሞሽናሊ ኢንቴሊጀንት ካልሆናችሁ፣ የስሜታችሁ ንጉስ ወይም የስሜታችሁ ገዢ ካልሆናችሁ የተማራችሁት ሁሉ ገደል ነው የሚገባው። እውቀታችሁ ሁሉ ቲዎሬቲካል ብቻ ነው የሚሆነው። ፕራክቲካል ይሆን ዘንድ ስሜታችሁ ላይ የመስራት ግዴታ አለባችሁ። ብልህ ሰዎች ደግሞ ስሜታቸው ላይ አጥብቀው ይሰራሉ። ስሜታቸውን እንዴት መግዛት እንደሚችሉ፣ ራሳቸውን እንዴት መግዛት እንደሚችሉ ጠንቅቀው ያውቃሉ። አምስተኛው ጋር እንምጣ። አምስተኛው ብልህና ሳቢ ወይም ስማርት ኤንድ አትራክቲቭ የሚባሉ ሰዎች የሚታወቁበት መገለጫቸው አይበገሬነት ነው። ቻሌንጆችን የመቋቋም ችሎታቸው ነው። ወይም ደግሞ ምን ማለት እንችላለን? ሬዚሊየንስ። በቀላሉ ተስፋ የማይቆርጡ፣ ላመኑበት ነገር እስከ ጥግ መጓዝ የሚችሉ፣ ዛሬ ሳይሆን ነገን የሚያስቡ፣ አሁንን ሳይሆን በኋላን የሚያስቡ፣ አሁን ሰርተው፣ አሁን ለፍቶ፣ አሁን ደክመው በኋላ ላይ ውጤት ማምጣት እንደሚችሉ የሚያምኑ አይነት ሰዎች ናቸው። ሬዚሊየንት የሚባሉ ሰዎች በዋናነት በፈጣሪ ያምናሉ። በቀጣይነት ደግሞ በራሳቸው ያምናሉ። ይህ እምነታቸው ነው ውጤት ይዞላቸው የሚመጣው፣ በውጤት የሚገለጠው። በራሳቸው ማያምኑ፣ በፈጣሪያቸው ማያምኑ፣ በሚያደርጉት ነገር ማያምኑ ወይም በህልማቸው ማያምኑ፣ በራዕያቸው ማይተማመኑ አይነት ሰዎች ቢሆኑ ገና ከጅምሩ ምንም አይነት እንቅስቃሴ ባላደረጉ ነበር። ነገር ግን እነዚህ ብልህ ሰዎች ነገሮችን በተለየ መንገድ ነው የሚመለከቱት። በተለየ መንገድ ሲመለከቱ ደግሞ ዛሬ የሰሩት ነገር ነገ ውጤት እንደሚያመጣ ያውቃሉ። ዛሬ የዘሯት ዘር ነገ ፍሬን እንደምታፈራ በሚገባ ያውቃሉ። ይህ ደግሞ እውቀት ብቻ አይደለም፣ በተግባር የሚገለጥ ጥበብ ነው። እንደዚህ አይነት ነገርን ብዙዎቻችን እናውቃለን። ዛሬ ብንሰራ፣ ዛሬ ብንለፋ፣ ዛሬ ብንደግም፣ ዛሬ ራሳችንን ገዝተን ጠንክረን ብንሰራ ነገ የተሻለ ቦታ ላይ እንደምንደርስ እናውቃለን። ነገር ግን አብዛኛው ሰው ይህንን እውቀቱን አይተገብረውም። ብዙ ሰው የሚፈልገው አቋራጩን መንገድ ነው።
ለዛም ነው ብዙ ሰው ሚዲዮከር ሆኖ የሚቀረው። ብዙ ሰው መካከለኛ የሚባል ህይወትን ወይም አማካኝ የሚባል ህይወትን እየኖረ የሚቀጥለው። እነዚህ ብልህና ሳቢ ሰዎች ግን ህይወታቸው መቼ አውትስታንዲንግ፣ በጣም የሚገርም፣ ብዙ ሰዎችን የሚያጓጓ፣ ብዙ ሰዎች የሚመኙት መሆን እንደሚችል ጠንቅቀው ያውቃል። ይህም ህይወታቸው የሚቀየረው ጠንክረው ሲሰሩ ነው። ተስፋ ሳይቆርጡ በራሳቸው አምነው በፈጣሪያቸው ተማምነው በሚያደርጓት እያንዳንዱ ነገር አምነው ስቴፕ ባይ ስቴፕ በፕሮግረስ አምነው በደረጃዎች አምነው በሂደት ወይም በፕሮሰስ አምነው ህይወታቸውን መቀየር ሲችሉ ብቻ እንደሆነ ጠንቅቀው ያውቃሉ። ይህንን እውቀታቸውን ደግሞ ዛሬውንም ይኖሩታል። ስድስተኛው ጋር ደርሰናል። ስድስተኛው ብልህ እንዲሁም ደግሞ ሳቢ ስማርት ኤንድ አትራክቲቭ የሚባሉ ሰዎች የሚታወቁበት ዋና መገለጫቸው ራስን መግዛት ነው ወይም ሰልፍ ዲሲፕሊን። ይሄ የብዙ ሰው ችግር ነው። ስኬታማና ስኬታማ ያልሆኑ ሰዎች ባህል ያለው ትልቁ ድልድይ ወይም ትልቁ መለያ ነጥብ ሰልፍ ዲሲፕሊን ነው ወይም ራስን መግዛት ነው። ይሄ ሰልፍ ዲሲፕሊን ወይም ራስን መግዛት በብዙ አይነት ነገሮች ሊመዘን ይችላል። በብዙ አይነት መንገድ ልንመለከተው እንችላለን። ራስን መግዛት ማለት ኢንስታንት የሆነ ግራቲፊኬሽናችንን መያዝ ወይም ይሄ በጣም ፈጣን የሆነ እርካታችንን አምቆ መያዝ ማለት ነው። ዛሬ ደስታ የሚሰጣችሁ በጣም ብዙ ነገር አለ። አሁን የምትደሰቱበት ብዙ ነገር አለ። አሁን ልክ ስታደርጉት ዶፓሚን ሂታችሁ በጣም ከፍተኛ ደረጃ ላይ እንዲደርስ የሚያደርግ በጣም ብዙ ነገር አለ። ዓለም በዲስትራክሽን የተሞላች ነች። ኤቭሪባዲ ሲክ የሚያደርገው ትኩረታችሁን ነው። ሁሉም ሰው ትኩረታችሁን ይፈልጋል። በዚጋም ሌላ ነገር አለ፣ በዚጋም ሌላ ነገር አለ። ወደፊትም ብዙ አይነት ነገሮች አሉ። ነገር ግን ከዛ ውስጥ የትኛውን ነው የምትመርጡት? የትኛው ነው ለወደፊት ስኬታችሁ እንደ ግብአት ሊያገለግላችሁ ይችላል? እዚህ ላይ ስማርት ካልሆናችሁ፣ እዚህ ጋር ብልህ ካልሆናችሁ ሁሌም እንደባከናችሁ ነው የምትቀሩት። እነዚህ ብልህና ሳቢ ሰዎች ግን እንዴት አድርገው ከነዚህ ዲስትራክሽን ራሳቸውን መጠበቅ እንደሚችሉ በሚገባ ያውቃል። ይህ እውቀታቸው ደግሞ ራሳቸውን እንዲገዙ ሰልፍ ዲሲፕሊን እንዲሆኑ እያንዳንዱ የሚያደርጉትን ነገር ትርጉም ያለው ነገር እንዲያደርጉ ያደርጋቸዋል። አሁን ላይ ሁላችንም እንደምናውቀው ብዙ የሚረብሹ ነገሮች አሉ። በዙሪያችን የሚካሄዱ የማይጠቅሙ በጣም ብዙ ነገሮች አሉ። አሁን አድርገናቸው አሁን የሚያስደስቱን ብዙ ነገሮች አሉ። እነዛን ነገሮች እያደረግን በቀጠልን ቁጥር ግን ህይወታችን ወደ ታች እየሄደ ነው የሚሄደው። የሚያስፈልገንን ነገር እናውቃለን። ማድረግ የሚገባንን ነገር እናውቃለን። ያንን ማድረግ የሚገባንን ነገር ዛሬ የማናደርግ፣ ዛሬ የማንጀምር፣ አሁን የማናደርገው፣ አሁን የማንጀምር ከሆነ ጀስት ህይወታችን ምንም አይነት ለውጥ የለውም። እነዚህ ብልህ ሰዎች ደግሞ ይሄ ነገር ገብቷቸዋል። ለዛም ነው ራሳቸውን ገዝተው ብዙ ነገር ቢያምራቸው፣ ብዙ ነገር ቢያስደስታቸው፣ ጨዋታው፣ ደስታው ወይም ደግሞ ሳቁ፣ ስላቁ ኤቭሪቲንግ ቢያስደስታቸው ወይም የሆነ ስሜት ቢሰጣቸው እንኳን ያንን ስሜታቸውን ገታ አድርገው ነገ ህይወታቸው ላይ ቫሊዩ አድ ማድረግ የሚችል ነገር ማድረግ ይመርጣል። ይህ ምርጫቸው ደግሞ ህይወታቸውን በሚገባ መምራት እንዲችሉ ያደርጋቸዋል። ስሜታቸውን መግዛት እንዲችሉ፣ ራሳቸውን መግዛት እንዲችሉ፣ ራሳቸውን መቆጣጠር እንዲችሉ ያደርጋቸዋል። ይህንን የምታደርጉ ከሆነ እናንተ ብልህ ሰዎች ናቸው፣ ሳቢ ሰዎች ናቸው። የሆነ የተለየ ነገር ገብቷቸዋል ማለት ነው። ብዙ ሰው ያልገባው፣ ብዙ ሰው ያልተረዳው፣ ብዙ ሰው ደግሞ ራሱን ሊሰጠው ለማይችለው ነገር ራሳችሁን ሰጥታችኋል ማለት ነው። እንደዚህ አይነት ነገር ራሳችሁን ሰጣችሁ ማለት ደግሞ በሚገርም ሁኔታ የህይወታችሁን ተርኒንግ ፖይንት ወይም ትልቅ ስኬት ዋናውን ቁልፍ አግኝታችሁታል ማለት ነው። እነዚህ ብልህና ሳቢ ሰዎች የተለየ አንድ መርህ አላቸው። ይህም መርሃቸው ምንድነው? የዛሬን ስቃይ መርጦ የነገን ቁጭት ማስቀረት። ዛሬ ብዙ ነገር ሊመጣባቸው ይችላል፣ ብዙ ነገር ሊያጋጥማቸው ይችላል። ነገር ግን የዛሬውን ስቃያቸውን በሚገባ ይወጡታል። ነገ ደግሞ ራሳቸውን ከቁጭት ያድናሉ። ሰባተኛው ጋር ደርሰናል። ሰባተኛው እነዚህ ብልህና ሳቢ ወይም ደግሞ ስማርት ኤንድ አትራክቲቭ የሚባሉ ሰዎች የሚታወቁበት ዋና መገለጫቸው ነገሮችን መላመድ ነው ወይም አዳፕታቢሊቲ ልንለው እንችላለን። አዲስ ከባቢ፣ አዲስ ሁኔታ፣ አዲስ ሰዎችን የመላመድ ትልቅ አቅም አላቸው። ከሰዎች ጋር የመግባባት፣ እንደ ሁኔታው የመሆን ወይም ደግሞ ከሁኔታው ጋር የመመሳሰል ትልቅ ባህሪ ያላቸው። ይህ ኳሊቲያቸው ከብዙ ሰዎች ለየት ያደርጋቸዋል። ይሄ አስመሳይነት አይደለም፣ ይልቅ ነገሮችን ተላምዶ ከዛ ውስጥ ራስን ማብቃት ነው። ራስን ወደ ተለየ ደረጃ ላይ ከፍ ማድረግ መቻል ነው። ብዙ ነገሮች ህይወታችን ውስጥ ሊከሰቱ ይችላሉ። በብዙ ሰዎች ልንጎዳ እንችላለን። ብዙ ሰዎች ሊገፉን ወይም ደግሞ ሊለዩን ይችላል። በጣም ብዙ ያላሰብናቸው ነገሮች ህይወታችን ላይ ሊከሰቱ ይችላሉ። ነገር ግን ከአዲሱ ኢንቫይሮንመንት ጋር
አዲስ ወደ ህይወታችን ከሚመጣው ነገር ጋር የመላመድ አቅማችን ወይም አዳፕታቢሊቲያችን በጣም ዝቅተኛ የሚሆን ከሆነ ረጅም ጊዜ ሰፈር እያደረግን እንቆያለን። እነዚህ ብልህ ሰዎች ግን እንደዚህ አይነት ሲቹዌሽኖችን እንዴት ማለፍ እንደሚችሉ ያውቃሉ። አዳፕታቢሊቲያቸውን እንዴት መጠቀም እንደሚችሉ በሚገባ ጠንቅቀው ያውቃሉ። ይህ እውቀታቸው ደግሞ ከሌላው በተለየ አዳዲስ ሁኔታዎችን ወይም አዳዲስ ኢንቫይሮንመንቶችን በቀላሉ እንዲለምዱ ያደርጋቸዋል። ኢቭን አዲስ ቢዝነስ ሊጀምሩ ይችላሉ። አዲስ ህይወት ሊጀምሩ ይችላሉ። ወደ ትዳር ሊገቡ ይችላሉ። ወይም ደግሞ ከለመዱት ኢንቫይሮንመንት ወጥተው ሌላ ሀገር አዲስ ኑሮ ለመኖር ሊሄዱ ይችላሉ። በሄዱበት ሁሉ ከነገሮች ጋር የመላመድ አዳፕት የማድረግ ኢንቫይሮንመንቱ ጋር ገብተው ነገሮች የማስተካከል አቅማቸው በጣም ከፍተኛ ነው። ሁሉን እንዳመጣጡ የመመለስ ትልቅ አቅም አላቸው። ይህ ነው ከብዙ ሰዎች ለየት የሚያደርጋቸው ዋናው ባህሪያቸው። ስምንተኛውና የመጨረሻው እነዚህ ብልህና ሳቢ ወይም ደግሞ ስማርትን አትራክቲቭ የሚባሉ ሰዎች የሚታወቁበት መገለጫቸው ብዙ ሰው ኢግኖር የሚያደርገው፣ ብዙ ሰው ትኩረት የማይሰጠው፣ ብዙ ሰውም እነዚህ ብልህ ሰዎች ይኖራቸዋል ብሎ የማያስበው ባህሪያቸው ወይም መገለጫቸው ትህትና ነው ወይም ሂዩሚሊቲ። እነዚህ ብልህ ሰዎች ከምታስቡት በላይ በጣም ትሁት ናቸው። በጣም ዝቅ ብለው የሚያገለግሉ አይነት ሰዎች ናቸው። በፍጹም ሰዎችን አይነቁም። በፍጹም ሰዎችን አያንቋሽሹም። በማንነታቸው፣ በብሔራቸው፣ ባላቸው ስታተስ ወይም ባሉበት የኑሮ ደረጃ በፍጹም የሚንቋቸው ወይም የሚያገሏቸው አይነት ሰዎች አይደሉም። ይልቅ እነዚህ ሰዎች ሁሉንም ሰዎች በእኩልነት ትሪት የሚያደርጉ፣ ሁሉንም ሰዎች ማገልገል የሚችሉ፣ ልባቸው በጣም ክፍት የሆነ በጣም ትልቅ ልብ ያላቸው አይነት ሰዎች ናቸው። ለእኔ ትህትና የታላቅነት ምሳሌ ነው። ትሁት የሚሆን ሰው፣ ሀምብል የሆነ ሰው በጣም ትልቅ ሰው ነው። ትህትናን ከማን ልንማር እንችላለን ካላችሁ፣ ትህትናን የምንማረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በምድር ላይ ሲመላለስ በዋናነት ከሚታወቅባቸው ባህሪያቶች ውስጥ አንደኛውና ዋናው ትህትናው ነው። ሐዋርያትን ሲያገለግልበት የነበረበት መንገድ፣ ሰዎችን ሲያገለግልበት የነበረበት መንገድ፣ ይልቁንም መጽሐፍ ቅዱስ ላይ ምን ይላል? የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። አገልጋይነትን ከሱ እንማራለን። ዝቅ ብሎ ሰዎችን ማገልገል፣ ሰዎችን መርዳት፣ ከሰዎች ጋር ተመሳስሎ መኖር። ምንም ያክል ደረጃችን ትልቅ ቢሆን፣ ምንም ያክል ስኬታማ ብንሆን፣ ምንም ያክል ብዙ ገንዘብ ብዙ ንብረት ማፍራት ብንችል እንኳን የወጣንበትን ማህበረሰብ መርሳት የለብንም። ለወጣንበት ማህበረሰብ ምን እያደረግን እንደሆነ ራሳችንን መጠየቅ ይኖርብናል። እነዚህ ብልህ ሰዎች ከየት እንደመጡ የሚረሱ አይነት ሰዎች አይደሉም። እነዚህ ብልህና ሳቢ የሚባሉ ሰዎች ከምታስቡት በላይ በጣም ትሁት ናቸው። ሲያገለግሉ ከልባቸው ነው። ኢቭን የሚያደርጉት እያንዳንዱ ነገር ክፍያ እንዳለው አስበው አይደለም የሚያደርጉት። ጀስት ከልባቸው ስለሚያደርጉት ብቻ ያ ነገር ፍሬ አፍርቶ ያዩታል። ያንን ምላሽ የሚያገኙት ደግሞ ከሰው ሳይሆን ከፈጣሪ እንደሆነ ጠንቅቀው ያውቃሉ። ስለዚህ ብልህ እንዲሁም ደግሞ ሳቢ መሆን የምትፈልጉ ከሆነ በዋናነት ልታዳብሩት ወይም ደግሞ ወደ ህይወታችሁ ልታስገቡት የሚገባው ትልቁ መገለጫ፣ ትልቁ ባህሪ ትህትና ነው። ትሁት ሁኑ፣ ሰዎችን አገልግሉ፣ ማድረግ ያለባችሁን ነገር ለሰዎች ከልብ አድርጉ። ያ ነገር ደግሞ በሚገባ ይከፍላችኋል። ምናልባት የምትጠብቁት ክፍያ የሆነ የተለየ ምድር ላይ የሚታይ ውጤት ሊሆን ይችላል። ከዛ ይልቅ ግን ትሁት በሆናችሁ ጊዜ ሰዎችን ስታገለግሉ፣ ሰዎችን ስታከብሩ፣ ከሰዎች ጋር በጣም ጥሩ የሆነ ግንኙነት ውስጥ ስትገቡ የሚሰማችሁን ውስጣዊ ስሜት ለማዳመጥ ሞክሩ። ከዛ በላይ ትልቅ ስኬት የለም። ከዛ በላይ ትልቅ ሽልማት የላችሁ።